አንድ ቀን በመናሜ የሐጅ ድል መጥቶልኝ ምዝገባ መጥቶ ማለት ነው እንካ እለፍ ሲባል ከዛ ብዬ ስተፋው አስታውስ አያለሁ ልክ ፍቅሩን እንደተፋሁት እዛ ሂጅ ልበሳጭ ነው የምን እንትን ነው አልፈልግላችሁም ብዬ ተፋው ከዛ ደነገጥኩ በቃ ለምንድን ነው አብሬ ጥሩንም መጥፎንም አብሬ እነሱ ሳውዲ እንደፈለጉ አድርጉ በቃ እኔ ጉዳይ ያለው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከመካ ጋር ከመዲና ጋር ነው ብዬ መልሼ መሳሳቴ ገባኝና መልሼ ፍቅሩ ወደ ፍቅሩ መጣ እዛው መናም ላይ ስትኝ መናሙማ ተነሱ ሳይቀበል አባሮት ገፍቶ ከዛ አሁን ሊሄድ አካባቢ ድንገት ቆሰቆሰኝ እንትኖችን መላክ ጀመርኩኝ ይሄ ቲክቶክ ላይ የተለያዩ ነገሮችን መላክ ጀመርኩኝ መንዙማ ጋር ያቀናበርኩ ነሽዳ ጋር ያቀናበርኩ አለኝ በጣም ብዙ ለጥፋለሁ በጣም ነው የምለጥፈው ማለት መርሐባ አንዳንድ ሰው እንዴት አንተ ሸክ አይደለህ እንዴ አክቲቪስት ነኝ ብትል አይሻልህም እንዴ ይሉኝና ነኝ እኮ ነው የምላቸው ሸክም አክቲቪስት አንድ ሸክ ሁሉንም ነገር መሆን ይችላል ገባ ሸክ መሆኑ እስልምናን በተጠቀመበት ነገር ሁሉ መግባት ይችላል እንኳን አክቲቪስት የሆነ መሆን ይቅርና ወታደር መሆን ይችላል እስልምናን ጠቅሞ ከተገኘ ማለት ነው ትልቁ ነገር ለሰው ጥሩ ነገር ማሰብ ብቻ ነው በሄደበት በዘሩበት መብቀል ነው ማምነውና በጣም መላክ ያስኩኝ ስለግን በቃ እንደሚሄድ እርግጠኛ ነበርኩ በቃ በምን እንደሆነ ምክንያቱም ቢጠይቁኝ አላውቅም እንዴት ነው የምትሄደው አላውቅም ከዛ መጨረሻ አካባቢ የሰራኋቸው ቪዲዮዎች ቫይራል እየወጡ መጡ ማለት ፌስቡክ ላይ አንደኛው ጥያቄ ጠየቀረ ሸከድርን ቻሌንጅ ጀምርለት ይሄ ሰው እኮ ሞተ ይል ጀምር ያለቀስኩ ነው አንቱንን የሚልከውና ፖስት የሚያደርጉት ያለቅሶ ለህዝብ ጋር በድረሱ ችግር የለውም ብለዋል እኔ አምናለሁ ማለት የኔ የግሌ ጉዳይ አይደለም እንዴ ግን የግሉ ጉዳይ አይደለም እንዴ ኡምራ የግል ጉዳይ ቢሆንም መሐባው የግል ጉዳይ አይደለም እኔ ብቻ አይደለም ገባ ሸውቆ ነው ብቻ ሁሉም የሚናፍቃቸው ናቸው ነብዩ ሰለላሁ ዐለይሂ ወሰለም እኔ የተለየ መከበርበት ነገር አይደለም ገባ ሁሉም ይናፍቃል ስለዚህ በጋራ እናልቅስ ነው ነው አላቅሱኝ እዚህ ያዘን አለ ኡማ ተጎርቷል በጋራ እናልቅስ በጋራ ችግራችንን እንፍታ በጋራ ዱዓ እናድርግ ነው ማምነው ማለት ነው طيب ቻሌንጅ ተጀመረ ቻሌንጅ መደረግ አለበት ኮሜንት መሐመድ አህመድ ባቲ ጋሩ ሂራ አላህ ጀዛውን ይክፈለው በሱ አንዱ አላህ እንጂን የማላቀው ሰው ማለት ነው እኔ አላቃቸውም አሁንም አላቃቸውም አንድ ሰው ነው አንድ ግለሰብ ነው ከዛ በኋላ እንደዚህ ብሎ ይሄ ድል ሲመጣ እኔ ቁርአን እያቀራሁ ነበር ማምር ጀማል ለቤት የመጣው ቁርአን ማቀራቸው ልጆች አሉ መጣና እንዴት ነው እንደዚህ አለኝ ከዛ ያያችሁ ቪዲዮ በዚያ ነው በጣም ደነገጥኩ መልሶ ያስደነግጣል ምን እንደሚወስድ አታውቅም እንዳውም ከቀረጻው ተንስቼ ልሄድ ነበር እሱን አክብሬ ነው የቀረሁት በቃ ማለት መቆጣጠር አቃተኝና እንትን ቪዲዮውን የረበሽኩ መሰለኝ ለቅሶ ማለት እሱ ቶሎ አቆመው እንጂ ነው ያልቀጥያለሁ ቪዲዮ ነው እንጂ ተቋረጠው እንባው ቀጥሏል ሸውቁ ነው እንጂ ያለው እንትኑ ቀጥሏል تمام የተለየ ነበር ስሜት ከበር ነው እኔ ቪዲዮ አውጥቼ ራሴን ቪዲዮ ሳይ መልሶ ያልሰለከሰኛል ልክ ሌላ ሰው እንዳለቀሰ ሸኸድር ወጋ ፓስፖርት ነበር ይጠፍቶኝ ነበር እሺ በወቅቱ በጣም የፓስፖርቱ ነገር ደግሞ በጣም ራስ ምታት የሆነብን በቃ ፈጣን ፓስፖርት ተብሎ እንትን ተብሏል 12 ቀን የፈጀብን አስቸኳይ ተብሎ ሁሉም ነገር አልቆ አልመጣልህም ያላህ ነገር ከዛ ነገ ሊሄድ ዛሬ ከሰዓት ላይ ተቀብዬ ከሰዓት ከደሴ ተነስቼ አዳሬን መጥቼ ነገ አዲስ አበባን ፕሮግራም ነበር ቀረጻ ምናምን ነበር ኮርስ ምናምን ትውውቅ ነበር ከነገ ወዲያ ነው የደረርኩት አዳሬን ስመጣ ማለት ነው
መዲና ገቡ ሲናፍቁት የነበረው ሀገር ነው። ለረጅም ጊዜ ሲጠብቁ ሲጓጉለት የነበረ ሀገር ነው። ከልጅነት ጀምሮ መቼ ባየሁት ሲሉ የነበረው ነው። በመሀል ቀልቦ እንደው መለስ ቢልም ግን ደግሞ ፍቅሩ አልቀረም። አገኙት። እንዴት አገኙት የሚለውን ወተን እንመለስ። መርሐባ የተወደዳችሁ ተመልካቾቻችን፣ ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። መልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት እንግዳችን ሼህ ኸድር ነጃሺ ናቸው። የድምም እንዲነግሩን እንፈልግ ነበረ። ትንሽ ስለ ባቲ ቢነግሩን ደስ ይለኛል ብያለሁኝ። መዲና ከገባን መመለስ እቸገራለሁና ጥቂት ነገር ስለ ባቲን ቢያስተዋውቁን ደስ ይለኛል። ባቲ ምን አይነት ከተማ ነው? ባቲ እንዳው ዝም ብዬ ሳየው አንደኛ ወሎ ነን። ወሎ ቅይጥ ማንነት ነው ያለን። ብዙ ጊዜ አሁን ሌላ ሀገር ላይ ያለ ግርግር ባቲን አይመጥንም፣ ወሎን አይመለከትም። ወሎን ደሴንም አይመለከትም። ቅይጥ ነው። አሁን ለምሳሌ እኔ በእናቴ ኦሮሞ ነኝ። ዘር ወደ ኋላ ብትቆጥር አርጎባ ውስጥ ገባለሁ። እንደዚህ አይነት ነገር ነው። ባቲ ውስጥ አብረን ተጫውተን የምናድጋቸው አረቦች አሉ። የገዛ ልጅ አለ በአባቱ የገዛ ሰው አላ። ለምን ጅቡቲ ተገናኝተው እናትና አባቱ ማለት ጅቡቲ ተገናኙ። በእናቱ የባቲ ሰው ነው፣ በአባቱ የገዛ ልጅ ክርስቲያን ነው። አሁን ግን ባቲ ነው በቃ። ባቲ ልጆች ወልዷል። አሁን ሳውዲ ሄደ ለስራ። ጓደኛችን ነው። ስለዚህ ብዙ አይነት ማህበረሰብ ነው። ቅይጥ ማንነት ነው ያለውና አፍካርም እንደዚሁ ነው። አብሮ ማለት ሀሳብ አይፈራም። የባቲ ሰው እኔ በነበርኩበት ወቅት እንጂ የባቲ ሰው ስፖርት ባህላችን ነበር። በእኛ እድሜ መግባባት፣ ሰው ጋር መግባባት፣ በወሬ ፈታ መላመር፣ ቶሎ መላመድ። የባቲ ሰው አሁን እዚህ ቢመጣ ሀገሩን ይቆጣጠረዋል። ይሄው ምስክር እዚህ ያየ። ኦኬ። እንደዚህ አይነት ነገር ባህላቸው ነው። እንደዚህ አይነት ነገር አርት ደግሞ ባህላቸው ነው። ነሽዳ በጣም ይወዳሉ። ድምጽን በጣም ያደንቃሉ። ለድምጽ በቃ ጆሮአቸው በጣም ክፍት ነው። እንደዚህ አይነት ነገሮች አላቸው። ባቲ ሲባል ገበያ ነገር ነው የሚመስለን ብዙዎቻችን አይደል? ብዙ ነገር ይሸጣል። ግን ገበያ አለ፣ ትልቅ ገበያ አለ። ሀሳብም ይሸጣል። ባቲ የሀሳብም ገበያ ብዙ አይነት አመለካከቶች አሉ። ኦኬ። ሰው ያነባል። ሰው ዝም ብሎ የባቲ ሰው ከእናቱ ሆድ ሰልጥኖ የሚወጣ ነው የሚመስለው። ትንሽ አላዳሉም። ወላሂ ማዳላት አይደለም። ሌላም ሀገር ቢሆን ይሄንኑ ነው የማየው። ገብታችኋል? የባቲ ፈጣን ነው በቃ ቶሎ ነው ነገሮችን የሚረዳው። አሁን ለምሳሌ ባቲ 3 ማህበሮች አሉ። በጎ አድራጎት ማህበር አይጠላለፍም። ሌላ ሀገር እኮ ማህበር ሆኖ ማህበር ያልሆኑትን ገና ማህበር ይሆናሉ እያለ ይረብሻል። ገና ይደራጁብኛል እያለ ማህበሮቹን ማፍረስ ብቻም አይደለም ገና ማህበር ለመሆን ያሰቡትንም ጭምር ሁሉ ኩርኩም ይበዛባቸዋል። ገባ? ባቲ ላይ አሁን 3 ማህበሮች አሉ። አቢዘር ትልቁ በጣም ዓለም አቀፍ እየሆነ ነው። አቢዘር አሁን ትልቅ እንትን አለው። እኔንም ራሱ ብዙ እየረዱኝ ነው ያሉት። ምክንያቱም ቁርአን እያቀራሁ ነው፣ ስራ እየሰራሁ አይደለም። ዳዕዋ ላይና ቁርአን ላይ ነው ቁጭ ያልኩት። እሱ እየተባበረኝ ነው። ኢህሳንም እንደዚሁ አንዳንድ ጊዜ ተባብሩኛል። ላታህዘንም አለ። 3ቱም አቢዘር ፕሮግራም ሲያደርግ ላታህዘንም ሰዎች የኢህሳንም ሰዎች የአቢዘርን ልብስ ለብሰው አብረው ይሰራሉ። ኢህሳን ሲያደርግ ያቢዘርም ላታህዘን ሁሉም አብሮ ይሰራል። ያ ማለት ምንድነው? መጠላለፍ አይታወቅም። መተባበር አለ፣ መግባባት አለ። ለኑሮ ሰው ምንድነው የሚሰራው? ለኑሮ ትልቁ አሁን ባቲ ውስጥ ነጋዴዎችም አሉ፣ እንደዚሁም ደግሞ እንትኖችም አሉ፣ ገበሬዎችም አሉ። ሁለቱም ነው ያለው። ምንድነው የሚመረተው ባቲ በብዛት እንትን ነው ማሽላ ይመረታል። ለውዝም እየተመረተ ነው አሁን። ጤፍ ማሽላ ቆላና ወይና ደጋናት አየሯ አብዛኛው ደጋነት ብዙም የለም።